ሌሊት ስትነቁ በአስቸኳይ ልትወስዷቸው የሚገቡ 3 እርምጃዎች እነዚህ ናቸው። ሌሊት ለብርሃኑ ዓለም እንዲሁም ደግሞ ለጨለማው ዓለም በእናንተ ሕይወት ላይ እንዲሰራ በር የሚከፈትበት ሰዓት ነው። ብዙዎች የማያስተውሉት ነገር ሌሊት ላይ የጨለማው መንግስት ባሪያ የሆኑ ሰራተኞች የእናንተን ሕይወት ለመራገምና የብዙ ክርስቲያኖችን ሕይወት ለማመሰቃቀል እንደሚነቁ ታውቃላችሁ። ዛሬ በዚህ ቪዲዮ ላይ ሌሊት ስንት ክፍሎች እንዳሉትና እግዚአብሔር እናንተን ሊያነጋግርና እናንተን ለመባረክ በየትኛው የሌሊት ክፍል እንደሚመጣ እንዲሁም ደግሞ የሌሊት ጸሎት ምን አይነት ጥቅም በእናንተ ሕይወት ላይ እንደሚያመጣ በዚህ ቪዲዮ ላይ በግልጽ የማስተምር ይሆናል። ስለዚህ ይህ ቪዲዮ እንዲገባችሁ እስከ መጨረሻው ድረስ አብራችሁን ቆዩ። ለማታውቁኝ ካላችሁ እኔ አገልጋይ ማቲ ሚራክል እባላለሁ። ከላይ ርዕሱ እንዳያችሁት በዛሬው ትምህርቴ ላይ አንድ ክርስቲያን ሌሊት ሲነቃ ሊወስዳቸው የሚገቡ 3 እርምጃዎች እንዳሉና እነዚያ 3 ነገሮች ደግሞ ምን እንደሆኑ፣ በመቀጠል ሌሊት ስንት ክፍሎች እንዳሉት፣ እግዚአብሔር ደግሞ እናንተን ለመባረክ ድምፁን ወደ እናንተ የሚልከው በየትኛው የሌሊት ክፍል ላይ እንደሆነ በግልጽ የማስተምር ይሆናል። ስለዚህ ቻናሌ አዲስ የሆናችሁ ሰዎች ወደ ትምህርቱ ከመግባታችን በፊት ሰብስክራይብ በማድረግ እንዲሁም ደግሞ ይህ ቪዲዮ ለብዙ ሰዎች መድረስ እንዲችል ላይክ በማድረግ ጀምሩ። ምንም ጊዜ ሳናባክን ቀጥታ ወደ ትምህርታችን እንግባ። በመጀመሪያ ይህንን ለመረዳት ሌሊት ስንት ክፍሎች እንዳሉት ወይም ደግሞ ምሽት ስንት ክፍሎች እንዳሉት ማየት ይኖርብናል። ምሽት 4 ክፍሎች ያሉት ሲሆን አንደኛው ከምሽት 1 ሰዓት እስከ 3 ሰዓት ያለው ሲሆን፣ ሁለተኛው ደግሞ ከ3 ሰዓት እስከ 6 ሰዓት ያለው ሲሆን፣ ሶስተኛው ከ6 ሰዓት እስከ 9 ሰዓት ያለው ሲሆን፣ የመጨረሻው ደግሞ ከ9 ሰዓት እስከ ሌሊቱ 12 ሰዓት ያለው። አሁን በየትኛው ሰዓት ነው እኛ ክርስቲያኖች የምንነቃው? ሲቀጥል በየትኛው ሰዓት ነው ደግሞ እግዚአብሔር ልጆቹን ለመባረክ እንዲሁም ድምፁን የሚልከው? መንፈሳዊው ዓለም የሚጠቀመው የሌሊት ክፍል ወይ የምሽት ክፍል ከ9 ሰዓት እስከ 11 ሰዓት ያለው ነው። ከሌሊት 9 ሰዓት እስከ 11 ሰዓት ባለው ሰዓት ከነቃችሁ እነዚህን 3 እርምጃዎች ውሰዱ። አንደኛው በዛ በነቃችሁበት የሌሊት ሰዓት ላይ የጥሞና ሰዓት መውሰድ። እግዚአብሔር እንዲሁ ሌሊት አላነቃችሁ። እግዚአብሔር እናንተ ሌሊት ሲያነቃችሁ ከእናንተ ጋር ሊያወራ ከእናንተ ጋር ሊወያይበት የሚፈልገው ጉዳይ ስላለ ነው። ስለዚህ መንፈስ ቅዱስ ድምፁን ሊልክላችሁ ከእናንተ ጋር ሊወያይና ሊያወራ ሲፈልግ ስለሆነ ሌሊቱን ክፍል የሚያነቃችሁ በዛ የሌሊት ክፍል ላይ የጥሞና ሰዓት ለራሳችሁ እንዲሁም ለመንፈስ ቅዱስ ልትሰጡ ይገባል። መጽሐፍ ቅዱሳችን ላይ አስተውላችሁ ካያችሁ እግዚአብሔር ሙሴን ሊያነጋግረው ሲፈልግ በኮሬብ ተራራ ላይ ብቻውን ያነጋገረው። አብዛኞቻችሁን እግዚአብሔር ሊያነጋግራችሁ ሲፈልግ ምንም ጫጫታ በሌለበት ብዙ ሰዎች በሌሉበት ብቻችሁ ሊያወራችሁ ስለሚፈልግ በዚያ በምትነቁበት ሰዓት ላይ ለራሳችሁ እንዲሁም ለመንፈስ ቅዱስ ድምፅ የጥሞና ሰዓት ስጡ። ኤልያስ በአንድ ክፍል ላይ ወደ ተራራው እግዚአብሔርን ለመገናኘት በወጣ ሰዓት ላይ በአለት መሰንጠቅ ውስጥ የእግዚአብሔርን ድምፅ አላገኘውም። በአውሎ ንፋስ ውስጥ የእግዚአብሔርን ድምፅ አላገኘውም። ነገር ግን የእግዚአብሔርን ድምፅ ያገኘው በየትኛው ሰዓት ላይ ነው ካላችሁ፣ ጸጥ ባለበት ሰዓት ነው። አያችሁ፣ በጸጥታ ውስጥና በጥሞና ውስጥ የእግዚአብሔርን ድምፅ ትገናኙታላችሁ። ስለዚህ ሌሊት ስትነቁ የመጀመሪያው ልታደርጉት የሚገባው ነገር ምንድን ነው? ለራሳችሁ እንዲሁም ደግሞ ለእግዚአብሔር ድምፅ የጥሞና ሰዓት መስጠት ነው። በዚያ ሰዓት ላይ ታላቅ የሆነ የእግዚአብሔር ኃይል ስለሚንቀሳቀስ መጽሐፍ ቅዱስ ማንበብ፣ መጸለይ እንዲሁም ደግሞ ሜዲቴት ማድረግ ማሰላሰልና ከእግዚአብሔር ጋር ባላችሁ ህብረት ሰከን ብላችሁ እግዚአብሔርን ለመስማት መሞከር መቻል አለባችሁ። መጽሐፍ ቅዱሳችን ላይ ሳሙኤል እግዚአብሔር ድምፁን የላከውና ያነጋገረው መቼ ነው ካላችሁ፣ ሁሉም ተኝተው ባለበት ሰዓት ላይ እግዚአብሔር ሳሙኤል ብሎ ጠራ። አያችሁ፣ እግዚአብሔር ጸጥታ ባለበት ስፍራ ሁሉም ሰው በተኛበት እናንተን ለማነጋገር ይመጣል። ሁለተኛው ልትወስዱት የሚገባው እርምጃና እንደነቃችሁ ልታደርጉት የሚገባው ነገር ምንድን ነው? ቀናችሁን የመባረክ ጸሎት መጸለይ ነው ያለባችሁ። እግዚአብሔር ብዙ ክርስቲያኖችን ሊባርካቸው ሲፈልግ በረከቱን የሚለቀው በማለዳ ነው። መጽሐፍ ቅዱሳችን ላይ
አስተውላችሁ ካያችሁ ብዙ አባቶች ማልደው ተነሱ፣ በማለዳ የሚል ቃላት ይበዛል። እግዚአብሔር በረከቱን በእናንተ ሕይወት ሊያፈስ ሲፈልግ ከሚጠቀምበት ሰዓት አንዱ ሌሊት ወይም ደግሞ ማለዳ የሚባለው ክፍል ነው። በመጽሐፍ ቅዱሳችን ላይ ያዕቆብ አንድ ስፍራ ላይ መልአኩን ካልባረከኝ አልለቅህም ብሎ በረከቱን ያስለቀቀበት ሰዓት ማለዳ የሚባለው ክፍል ላይ ነው። መልአኩ እንደዚህ ነው ያለው፣ ምሽቱ ሊያቀላላ ነውና ልቀቀኝ ልሂድበት ነው ያለው። አያችሁ፣ ያዕቆብ ነገር ግን ያደረገው ነገር አንድ ነው። እስካልተባረኩ ድረስ አልለቅህም ብሎ ከመልአኩ ጋር ግብ ውስጥ ነው የገባው። ነገር ግን ያዕቆብ በረከቱን ያስለቀቀው እንዲሁም ደግሞ የያዕቆብ በረከት የተለቀቀው በየትኛው የሌሊት ክፍል ላይ ነው ካላችሁ በማለዳ ወይም ደግሞ ከ9 ሰዓት እስከ 11 ሰዓት ባለው የሌሊት ክፍል ላይ ነው። ስለዚህ ሌሊት ስትነቁ ሁለተኛው ልትወስዱት የሚገባው እርምጃ ምንድን ነው ካላችሁ መጸለይ ወይም ደግሞ ቀናችሁን ለበረከት ማዘጋጀት ነው። መጽሐፍ ቅዱሳችን ላይ ቀኖቹ ክፉዎች ናቸውና ባርኳቸው ይላል። አያችሁ፣ ቀናታችሁን ከመጀመራችሁ በፊት ሌሊት ላይ ወይም ደግሞ ማለዳ ላይ ስትነቁ ልታደርጉት የሚገባው ነገር ቀናችሁን በመባረክ ቀናችሁን በረከት የተሞላበት ቀን እንዲሆን ማወጅ ነው። ሁለተኛው ስትነቁ ማድረግ ያለባችሁ ነገር መጸለይ ወይም ደግሞ ሕይወታችሁን ቀናችሁን በበረከት መጀመር ሲሆን፣ ሶስተኛው ልታውቁት የሚገባው ነገር ደግሞ በዚያው በተመሳሳይ ሰዓት ላይ የእናንተን ሕይወት ለመርገም የብዙ ክርስቲያኖችን ሕይወት ለማመሰቃቀል እንዲሁም ደግሞ በሰው ልጅ ሕይወት ላይ አደጋና ሞት እንዲፈጠር የጨለማው ዓለም ተገዥ የሆኑ ሰራተኞች፣ ጠንቋዮች ለመራገም ይነሳል። በመጽሐፍ ቅዱሳችን የማቴዎስ ወንጌል ምዕራፍ 14 ቁጥር 25 ላይ እንዲህ የሚል ቃል አለ። በሌሊቱም በአራተኛው ክፍል ኢየሱስ በማዕበሉ ላይ ወደ እነሱ እየተራመደ መጣ ይላል። አያችሁ፣ በዚህ ክፍል ላይ ኢየሱስ እነሱ በተጨነቁና በተቸገሩበት ሰዓት ላይ የደረሰው በየትኛው የሌሊት ክፍል ላይ ነው ካላችሁ በአራተኛው የሌሊት ክፍል ላይ ነው። ስለዚህ እግዚአብሔር የእናንተ ጥያቄ ለሆኑ የእናንተ ችግር ለሆኑ ነገሮች መፍትሄ የሚሰጥበት እግዚአብሔር ኃይል የሚንቀሳቀስበት ሰዓት የሌሊቱ አራተኛው ክፍል ነው። ነገር ግን እዚህ ክፍል ላይ ወደ ታች ወረድ እያላችሁ ስትመጡ የናዝሬቱ ኢየሱስ ክርስቶስ የሚገባበት ጌርጌሶን የሚባል ከተማ አለ። እዚያ ከተማ ላይ እንደገባ ያገኘው አንድ የከተማውን በረከት ሁሉ የያዘ ኃያል የሆነ መንፈስ አለ። አያችሁ፣ እነርሱን ሲቃወማቸው የነበረው ያ መንፈስ ነው። ወደዚያ ከተማ ኢየሱስ ከገባ ብዙ መፍትሄ እንደሚሆንና ብዙዎች ነፃ እንደሚወጡ ስለሚያውቅ ያ ታንኳ በሰላም ወደዛ ከተማ እንዳይደርስ በአውሎ ንፋስና በወጀብ እነሱን ሊያስቆማቸው ሲታገላቸው የነበረው ያ መንፈስ ነው። አያችሁ፣ ሌሊት ስትነቁ አንደኛው የሚሆነው ነገር ምንድን ነው ካላችሁኝ በዚያው ሰዓት ላይ የእናንተን በረከት ለመያዝ የእናንተን ሕይወት ለማመሰቃቀልና ለመራገም የሚነሱ የጨለማ ሰራተኞች አሉ። ስለዚህ ሌሊት ስትነቁ ሶስተኛው ልታደርጉት የሚገባው ነገር ምንድን ነው? ራሳችሁንና የእናንተን የሆነን ነገር በኢየሱስ ክርስቶስ ደም እየሸፈናችሁ መጸለይ ነው። በዚያ ሰዓት ላይ ከባድ መንፈሳዊ ውጊያ የሚነሳበት የጨለማው ዓለምና መንግስት እናንተን የሚዋጋበት ሰዓት ነው። ስለዚህ በዛ ሰዓት ላይ ፓወርፉል የሆነ ጸሎት ልትጸልዩ ይገባል። ኃይል ያለው ጸሎት ልትጸልዩ ይገባል። በእምነት ተግታችሁ ልትጸልዩ ይገባል። ሌሊት ነቅተን እነዚህን 3 ነገሮች ማድረግ መቻል አለበት። አንደኛው የጥሞና ሰዓት መስጠትና ከእግዚአብሔር ድምፅ ጋር ኮኔክት ማድረግ ሲሆን፣ ሁለተኛው ደግሞ ቀኑ የተረገመ ነውና ቀኑን ባርኩት ስለተባለ ቀናችንን የምንገባበት የምንጀምረውን ቀን በመባረክ የእግዚአብሔርን በረከት በማስለቀቅ እንጸልያለን። ሶስተኛ የምናደርገው ነገር ደግሞ በዚያው ተመሳሳይ ሰዓት ለእርግማን የሚነሱ የጨለማ መንግስት ሰራተኞች ስላሉ ያንን በመቃወምና እኛን ደግሞ በኢየሱስ ደም በመሸፈን መጸለይ አለብን ማለት ነው። በዚህ ቪዲዮ ላይ ሌሊት መነሳታችን ለምን እንደሚጠቅመንና ሌሊት ስንት ክፍል እንዳለው ከሌሊቱም ደግሞ በየትኛው ክፍል ላይ የእግዚአብሔር ኃይልና የእግዚአብሔር ድምፅ እንደሚንቀሳቀስ በግልጽ ያስተማርኳችሁ ሲሆን ይህ ትምህርት ከተመቻችሁ ለዚህ ቻናልም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ይህ ቪዲዮ ደግሞ ለብዙ ሰዎች መድረስ እንዲችል ላይክ እና ሼር በማድረግ ከአገልግሎታችን ጎን እንድትቆሙ ጋብዛለሁ። ቁም ነገርና መንፈሳዊ ነገር ፈልጋችሁ ዩቲዩብ ላይ የምትመጡ ሰዎች በሙሉ ይህንን ቻናል ቤተሰብ እንድትሆኑ ጋብዛለሁ። ባላችሁበት ስፍራ የጌታ ጸጋና ሰላም ይብዛላችሁ።
ሻሎም። ተባረኩ። በየጊዜው የምንለቃቸውን ቪዲዮና መረጃዎችን ለመከታተል የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ።